ጤና ይስጥልኝ እንደምናችሁ የብሌን አበሻ ተከታታዮች እንኳን ለገና በዓል አደረሳችሁ እያልኩኝ ዛሬ የምንገኘው ጦር ኃይሎች 3 ቁጥር ማዞሪያ ሲሆን አንዲት ደንበኛዬ ለቤተሰቦቿ ሰርፕራይዝ አድርጊልኝ ብላለች። የሚያምር ቆንጆ አበባ ገዝቻለሁ። እዚህ ጋር ደግሞ የምታዩት ቆንጆ የሆነ በግ ተገዝቶላቸዋል። ሰርፕራይዝ ላደርግላቸው ነው። እናንተ ደግሞ እንደዚህ አይነት ነገር ስትፈልጉ ቤተሰቦቻቸውን ሰርፕራይዝ አድርጉልኝ ማለት ትችላላችሁ። ቆንጆ የአበሻ ቀሚስ ተሰርቶላቸዋል። እንግዲህ ከኛ ጋር ቆዩ። መልካም በዓል። እንዴት እንደሚያምር እዩት። ቆንጆ አበባ ነው። እንደዚህ አይነት ነገር ስትፈልጉ ብሌን አበሻ ይሁን ምርጫችሁ። እንደምታዩት በሩ ጋር ደርሰናል። ሴቶች መልካም በዓል፣ እንኳን ያደረሳችሁ እንኳን ያደረሳችሁ ያለ ነው። መልካም በዓል ከልጃችሁ ካለምሸት ነው የተላከ መልካም በዓል ብለናል። እንኳን ያደረሳችሁ አለምሸት ነው የላከችላችሁ። እዚህ ጋርም በግ ልጅ ብላ ገዝቻለሁ። አባባጥሩ ታውቁታ ሳልስምሽ እንኳን ያደረሳችሁ እንኳን አብራችሁ እንኳን አደረሳችሁ። የዛሬው ገና በዓል በጣም ደስ የሚል ነው። አንዲት ደንበኛ እንግዲህ ለቤተሰቦቿ ሰርፕራይዝ አድርጊልኝ ብላለች። ለእህቷ ለአባቷ እንኳን አደረሳችሁ። ገና ያልታየ ነገር አለ የምንሰጣቸው። ከኛ ጋር ቆዩ። እንኳን አደረሰሽ በድጋሚ። የሚያምር በግ ገዝተናል። ደስ ብሏቸዋል። እየመረቁ ነው ቤተሰቦች። አለምሸት እንግዲህ እንለቅልሻለን ታያዋለሽ። መልካም በዓል። እግዚአብሔር ያክብርልን። ናውረድ አለም ሰርፕራይዝ አድርጊልኝ ብላ ነው። አበባም ልካለች። አለም ናት። መልካም በዓል በላት። ቴንኪው በላ። እንግባ። ቴንኪው በእኛል ቤተሰቦችሽን ስላያቸው ቀሚስ እየሰራው ሰው ልክላታለሁ። አሁን ደግሞ ቤተሰቦች ሰርፕራይዝ አድርጊልኝ ጊዜሽን አጣበሽ ስላለችኝ በቃ የሷ ደስታ የኔ ደስታ ነው ብዬ ሱቄን ዘግቼ የመጣሁት። አሁን ሌላ የሚቀጥል ያባህል ሳለ እናንተ ደስታም ስላየው ደስ ብሎኛል። እግዚአብሔር ያክብርልኝ። የባህል ልብሱ ይከፈት ነው። ሱሪ ናብሪ ማብራቴን ይሄ ለባባ ነው። ጋሺ ለጋሺ ነው። ማረግ ከላይ መስክረው እናያለን። ለብሳ አሜን 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 አባቴ አሜን 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 አባቴ አሜን አሜን መጀመሪያ ጀናት እግዚአብሔር ያክብራት። አሜን 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 እናቷን ነፍስ ይማርልኝ። አሜን አባቴ ደስ አይተኝ። እነዚህ ወርቅ የመስሉ ልጆች አለ ተክታ ነው የሞተችው። ምንም እንዳለች ነው የሚቆጠረው አባቴ። እሺ ምርቃት ደቅሶ ይላ። ይሄ ደግሞ ለእህቷ ለምትወዳት እህቷ ለውድ እህቷ ይሄው ሞክራችሁ ደግሞ እሷ ብታየው ደስ ይለኛል። እግዚአብሔር ያክብርልን። እንዳለበሽም ወርቅ ልበሽ እህቴ። ከለበስኩ በኋላ ልመርቅ ይሻላል። ሞክሩና እኛም ደስ ይበለን። እሺ ምን ተሰማህ? ደስ ብሎሃል? እንግዲህ እንደምታዩን የገና በዓል ከአንድ በጣም መወዳት ደንበኛ ቤት ተገኝቻለሁ። ቤተሰቦቿ በጣም ደስ ያላቸው እናት አባቷ ደስታውን ይገልጻል። አብራችሁን ቆዩ።
አባባ እንዴት ነው? ደስ ብለውታል? በጣም እግዚአብሔር ይመስገን። እግዚአብሔር ያክብራችሁ ልጄ፣ እግዚአብሔር ያክብርሽ፣ አንቺንም እግዚአብሔር ያክብርሽ። ሀገራችን ሰላም ያርግልን፣ ልጆችሽን ይባርክልሽ። እኔ ላይ ከነ ባለቤትሽ ወርቅ ይፍሰስብሽ ልጄ። ተባረኪ ተባረኪ። አንቺም ጤናሽን ይስጥሽ፣ የምትሰሪው የምትጨብጪው ሁሉ ወርቅ ይሁንልሽ፣ የሰው ፍቅር ይስጥሽ። ልጆች ካሉ ልጆችሽን ይባርክልሽ፣ ቤተሰብሽን ይባርክልሽ፣ የምትሰጪው ያሳጣሽ። ዘመኑን የሰላም የጥጋብ የፍቅር ዘመን ያርግልን። ልጄም ተባረኪ። አንቺ ነሽ አንቺ የመኖር ሰብሳቢ ፋይንካሽ ከነ ባለቤትሽ ከነ ልጆችሽ የህይወት ጤና ይስጥሽ። ከናንተ በፊት እኔን ያድርገኝ፣ ቅድሚያ ከናንተ በፊት አመሰግናለሁ። አለምሸት እንግዲህ እንደምታያቸው ቤተሰቦችሽ ደስታቸውን በመግለጽ ላይ ናቸው። እኔ ራሱ የምናገረው ናጥቻለሁ። በጣም ደስ የሚል ቤተሰብ አለሽ። ስላያቸውም ደስ ብሎኛል። በቃ መግለጽ አቅቷቸዋል። እስቲ ወደ እህትየዋ እሄዳለሁ። እሷ ደስ ብሏታል። እንባ እየተናነቃት ነበረ ስንገባ በር ላይ። እስቲ ደስታሽን ግለጪ። አለምዬ እኔ ቃላት የለኝም። እግዚአብሔር ያክብርልኝ። ያው እንደዚህ እንዳሳመርሽልኝ ባሌን ለእኔ አይገባኝም፣ ይገባሽ አንቺ ነበር። ባለሽበት ሰላሙን ሁሉ መልካሙን ሁሉ እመኝልሻለሁ። የኔ እህት እንግዳ ነበር የጠበቅኩት። ቃላት የለኝም አለምዬ፣ ሁሌም እወድሻለሁ። የእናቴ ምትክ እናቴ ኑሪልኝ። ባለሽበት መልካም ባል ይሁንልሽ ከነ ልጆችሽ ከነ ባለቤትሽ። አንቺም ሚዲያሽን አላወኩትም። ይህ እንግዲህ ብሌን አበሻ ነው። ብሌን በጣም ያምራል። ልጅሽ ይባረክ። አሜን። በጣም ለማመሰግን ልጅሽ ይባረክ። ኑሪልን። እግዚአብሔር ያክብርልን። ጊዜሽን መስዋዕት አድርገሽ እኛን ቃልሽን አክብረሽ ደስታችንን ስለጨመርሽልን አንቺን በቤትሽ ደስታ ይግባ። ተባረከ በዓል ይሁንልሽ ከነመላው ቤተሰብሽ። እግዚአብሔር ያክብርልሽ። አሜን። እናመሰግናለን። የዛሬው ባህል ይሄን ይመስላል። በጣም ደስ ብሎኛል። እንደዚህ አይነት ነገር ስትፈልጉ ደንበኞቻችን ማዘዝ ትችላላችሁ። እንደዚህ ወርቅ አድርገን እናለብሳለን። አባባ ራሱ እንዴት እንዳማረበት እሷ እህቴ እንዴት እንዳማረባት እዩ። በጣም ነው የምናመሰግን። መልካም ባህል